ይኸው እዚህ ጋር ነው የጣዝማ ባለሙያ ይሄ ነው። ይሄ በጣም ጎበዝ ልጅ ነው። ጣዝማውን ልናይ እየሄድን ነው ወደ ቦታው። ቦታው ደግሞ ወደዚህ ይመስላል። ቦታው ይሄ ይመስላል። ጣዝማ በጣም መድኃኒት ናት ታውቃላችሁ። በጣም ለመድኃኒትነት ብዙ ጊዜ ይጠቀሟታል። አሁን እሷን ከምድር እንዴት እንደምትጫር እናያለን ማለት ነው። አብራችሁን ቆዩ ውድ ተከታታዮች፣ ሀብቱ ቲዩብ ተከታታዮች እናመሰግናለን። ቆይ እዚህ አካባቢ ይኸው የተፈጥሮ ዋሻ ይገኛል። እስኪ ልጋብዛችሁ ውድ አድማጮቼ። ይኸው ተፈጥሮ በአምባው ላይ የተጎረጎረ ነገር ነው። በጣም ይገርማችኋል። እዚህ አካባቢው ላይ ነው ያለው። ይኸው እዚች ጋር ዋሻ አለች ውስጥ ላይ ይኸው እዚህ ጋር ምንድነው ሰውም ይይዛል ማለት ነው። ክረምት ሲሆን ዝናብ ሲመጣ ምናምን እዚህ ጋር ይጠለላሉ። ለተለያዩ ነገሮች ይጠቅማል። እዚህ ጋር ምን እንደሚወጣ እንከታተል እስኪ። ምን እንደሚወጣ ምን እንዳለ ናውረድ ወረድና ይኸው በዚህ የመጣ ወደ ላይ መውጫ ማለት ነው። ይኸው እዛ ላይ ቆይ ይኸው በዚህ ልክ ሰው አለበት ማለት ነው። እዚህ ጋር የገባው ቤት ነው። በዚህ ጋር ይኸው በዚህ ና ውጣ። ይኸው እዚህ ጋር የሚታ ይኸው ሰው ይይዛል ማለት ነው። በክፉ ጊዜ መውጫም ይሆናል። ዝናብ ሲመጣ ቢጠቀሙበታል። ይህንን ይመስላል። ተፈጥሯዊ ዋሻ ነው። ሸተት እንዳያደርግ ጫማ ከላይ ራስህ እንዳይመታ ቀረብ እያላችሁ ወራይ የሚመስለው ዋሻው በጣም የሚገርም ዋሻ ነው። በጣም የሚደነቅ ነው። ከዚህ በኋላ ደግሞ የጣዝማይቱን እናያለን ማለት ነው። ጣዝማይቱ የምትገኝበት አካባቢ ነው የተገኘው። ጣዝማዋ ደግሞ ለመድኃኒት ለብዙ ነገር ትጠቅማለችና በደንብ ተከታተሉን። ጣዝማዋን ከመጀመሪያው ጀምሮ እስከ መጨረሻው በደንብ ተከታተሉን፣ እናሳያችኋለን ማለት ነው። ባለሙያው እዛ ይገኛል። ሰላም ባለሙያው ይሄ ነው። በጣም ጎበዝ ልጅ ነው። በጣም ጣዝማዋን በደንብ ንብ ያበራል፣ ጣዝማ ያበራል። ንብም በተፈጥሯዊ ንቦች ምናምን ያገኛል። በጣም ጎበዝ ልጅ ነው። ቆቅም እጅግራም ያጠምዳል ይላል። አሁን ደግሞ ወደ ጣዝማዋ እስኪ ያሳየን ብለ ነው። ጣዝማዋን ለማየት ነው የሄድነው። ወደ ጣዝማዋ እንሄዳለን። አሁን ተከታተሉን ውድ አድማጮቻችን፣ በጣም እናመሰግናለን። መልካም ጀምር፣ ከስምህ ጀምርና። እሺ እኔ የጣዝማና የንብ ባለሙያ ደሳለኝ አዲሱ እባላለሁ። ዋልማርያም ደብረ ምስአል ዋልማርያም ነኝና ያው ጣዝማም ሆነ ንብም ሆነ ሰሳና ሚዳቋም ሆነ ቆቅም ሆነ ጅግራም ሆነ ያው አምራቹ እኔ ነኝና ዙሮ እኔ ያው ደብረ ምስአል ዋልማርያም ደሳለኝ አዲሱ እባላለሁኝ። የነ ሀፍቱ የነ ምረት የነ ፍቃዴ የነ ምስጋን ጓደኛ ነኝና ሁሉንም አምራቹ እኔ ነኝ። ያው አሁን ወንድሞቼ ጋር ያው ጣዝማይቱን ልንጭር ተሰልፈናልና ያው ጣዝማይቱም ትታያለች። አንተ አውራ ዝም ብለህ ጣዝማይቱም ትታያለች። ያው አሁንም ትታያለች፣ ደግሞ በኋላም ስንጭር ትታያለች። እና ይሄን የመሰለ ነው ጣራ። ያው የፈጣሪ ስጦታ እስከሆነ ድረስ እናንተም ከፈለጋችሁ እሸጣለሁና እናንተም መግዛት ትችላላችሁ። እናመሰግናለሁና አመሰግናለሁኝ። በሉ ሰላም አዳን አድማጮቻችን። አሁን ስትገባ ለማየት ቁጭ ብለህ ተደብቀህ ነው። ሰው ሀየቻት ወጣ ማትገባ ጣዝማዋ ያለችበት ቦታ ላይ ደርሰናል። አሁን ጣዝማዋን እናሳያችኋለን ከመጫራ በፊት ማለት ነው።
የታለች? እዚህ ጋር አለች። ያት ጣዝማዋ ይቺ ናት። ያት ይቺኛዋ ማለት ነው። ስታያለች አይደለች? ያት ይቺ ናት ጣዝማዋ። አሁን እንጭራለን። ባለሙያው ይጭራል። አካፋ ምናምን አድዋማ ይዘራል ማለት ነው። ይጨራል። ይሄው አድዋማ አለ፣ መቆፈር ያለ ምናምን አለ። ይጀመራል። ተከታተሉን። እናመሰግናለን። አንዳንዴ የማያውቅ ማጠረቢያችን አምጣ። ስራ አለ አምጣ። ይኸው አሁን ይኸው ዙሪያዋን ተጭናለች ማለት ነው። እስኪ አንዴ ይኸው መሀሏ ብቻ ቀረች። ያለ ዳር ዳሩ ነው የሚጫረው። ይኸው እንደዚህ ማለት ነው። ክብ መቼ ነው ጀምረሃል? የዛሬ 3 ሳምንት ሳታገኛ ቀረህ አንተ። ገና ይሄ አፏ ከጠፋ አትገኝም። ውስጧ አፏን ቆፍረው ራቅ አፈር ጣዝማ ስጭር አፏ አይነካም። ሁሉ እንጨት አምራ ማፍረስ ይኸው ይሄን ይመስላል። እንግዲህ ጣዝማዋ ልትጫር ነው ማለት ነው። ደርሳ ተጭራለች። እንግዲህ ትንሽ ቀርቷታል። አሁን ዋናውን ግብአቱን ለማግኘት ትንሽ ቀርቷል። አሁን ቁጭ ብሎ ጣዝማዋን ራሷን ያፈርጣታል ማለትና ተከታተሉን። በትኖ ምሰጠው አይደለም እስኪ ፍቄዋ ይህችውን እንግዲህ በሱም በሄታ በዚህ ቆይ በኋላ ስቀዳ እሱማ ነው አይቸክልም አይደል? እስካሁን በይቻ መሰለኝ። እዚህ ጋር ለበምቦ ሽረድ እያለ ነው ወይ ማሩ የሚገኝበት ቦታ ጣዝማዋ ማር አንተ ደስ ይወዲ ይሄው እዚህ ጋር ዋናው የወጡት የመሰለኝ እዚህ ጋር ይገኛል። ችግር የለም። ቆይ በይሄ በሰሙ ዘጋታል። እዛ ራቅ ወደ መጣት እንዴ ይሄን ይመስላል። ምስጥ ነገር አለ ይመስሉት አንተ ምስጥ ነገር